ሰላም 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 ወደ ያዱት ፋሚሊዎች እንኳን ወደ ቻናሉ በድጋሚ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንዲሁም እንደተለመደው ቪዲዮ እስኪ 200 ላይክ እናስገባው። በዛሬ ቪዲዮ ይዤላችሁ የመጣሁት ፊፋ 16 ኦሪጂናሉን ይዤላችሁ መጥቻለሁ። ይሄን ጌም ጋይሶች ልክ የወጣ ሰዓት ላይ ስልኬ ላይ ለመጫን ያላረኩት ያልገባውበት ቦታ የለም፣ ግን መጫን አልቻልኩም ነበረ። አሁን ግን ይዤላችሁ የመጣሁት ፊፋ 16 በራሱ በድሮ ተጫዋቾች በማድሪድ በነ ሜሲ እነ ኔይማር እነ ሱዋሬዝ ማድሪድ ደግሞ ቤል ቤንዜማ እና በቃ የድሮ የ2016 ተጫዋቾች በጣም ጽድት ያለ ጌም ነው ጋይሶች። ዛሬ እንዴት አድርጋችሁ እሱን በጣም በቀላሉ ስልካችሁ ላይ እንደምትጭኑ አሳያችኋለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ድረስ ማየት ብቻ ነው። ሌትስ ጎ። Shining like a beacon of bright stars. How did life go wandering far until I found a lighthouse guiding me out the when I'm scared, I send a flare and you're here in a flash. When I ask, oh dear love, where did we come from? You say the light is on. I had the will and mission, but the wrong position. I was open, praying for a sign until I found a lighthouse in your heart, shining like a beacon of bright stars. How did life go wandering far until I found a lighthouse? And for us, great sightlines. Yeah, no, fantastic. You drive past from the airport, you can see it lit up. I first visited during the World Cup in 2006, and yeah, they did a fantastic job of it. Close range chance. Goodness me, it's hit the post. Beautifully done, the back heel. Good forward play from them. Out for a throw and over the touchline. In a goal, keeper hits it, keeper's top save. This stadium is one of my personal favourites. I detested their previous ground, the old Olympic Stadium, where you were a long, long way behind that running track away from the actual spotting of the players, but here it's so intimate. It is, and it just goes to show that huge stadiums can be intimate. You can still get the fans close to the pitch. Attacking well here. Terrific tackle. And well, the referee's blown the whistle after a challenge like that. Maybe he's just putting down a marker. Now here is a chance for them. Goes for goal with a volley, and they've scored. And they've opened the scoring here.
So after the goal, we've opened the scoring here, 1-0. Robert Lewandowski. The opposition back off, they could be in trouble when the ball gets to here. He could get a cross in here because the referee let him play on. በመጀመሪያ እንደተለመደው እነዚህን ሶስት ፋይሎች ከቴሌግራም ቻናል ዳውንሎድ ታደርጋላችሁ። @adutek55 ብላችሁ ሰርች ብታደርጉ ታገኙታላችሁ። ወይም ደግሞ የኮሜንት መጀመሪያ ላይ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። እሱን ነክታችሁ ዳውንሎድ ማድረግ ትችላላችሁ። በመጀመሪያም እንደምታዩት DFL APK የሚለው የፊፋ 16 አፕሊኬሽን ነው። ይሄ DFL ጌም አይደለም። እሱን ነክተን አንድ ጊዜ ቪው እንለዋለን። በመቀጠልም አፕሊኬሽኑን ኢንስታል እናደርገዋለን ማለት ነው። ልክ ኢንስታሉ ከጨረሰ በኋላ ኦፕን እንዳትሉት ደን የሚለውን ነክተን ወደ ኋላ እንመለሳለን። በመቀጠልም እንደምታዩት ኦቢቢ የሚል 1.31 GB ሳይዝ ያለው ፋይል አለ። እሱንም ነክተን ቪው። በመቀጠልም ኦቢቢ የሚል ፎልደር አለው። እሱን ከፍተን ስንገባ እንደምታዩት com.gp.fifa world የሚል ሁለት አይተም ያለው ፎልደር አለ። እሱን ጫን አድርጋችሁ ኮፒ ብላችሁ ወደ ስልካችሁ አንድሮይድ በመቀጠልም ኦቢቢ የሚለው ውስጥ እንገባለን። ከዛ በኋላ እቺኛዋን የፔስት ምልክት ነክተን ፔስት ማድረግ ነው። እንደምታዩት ሙቭ ማድረግ ጀምሯል ማለት ነው። 100% እስከሚሞላ መጠበቅ አለባችሁ። እንደምታዩት የኦቢቢ ፋይላችን ሙሉ ለሙሉ ሙቭ ሆኗል። አሁን የቀረን የዳታው ብቻ ነው። ወደ ኋላ ተመልሰን አሁን ደግሞ እንደምታዩት ሁለተኛ ላይ ፊፋ 16 ዚፕ የሚል የዳታ ፋይል አለ። እሱን አንዴ ነክታችሁ ቪው ትሉታላችሁ። በመቀጠልም 20 አይተም ነው ያለው። ፎልደሩን ኮፒ አድርጋችሁ ወደ ታች ወርዳችሁ አንድሮይድ የሚለው ውስጥ ተገባላችሁ። በመቀጠልም አንድሮይድ ከገባችሁ በኋላ እንደምታዩት ዳታ የሚል ፎልደር አለ። እሱ ውስጥ ገብተን እቺኛዋን የፔስት ምልክት ነክተን ፔስት ማድረግ ነው። እንደምታዩት የዳታ ፋይላችንም አልቋል። አሁን ሁሉም ማስተካከል ጨርሰናል። ቀጥታ ሄዶን ጌሙ መክፈት ነው። ጌሙን ስከፍቱት ስቶሬጃችሁን አክሰስ እንዲያደርግ ፐርሚሽን ጠይቃችኋል። ጎቱ ሴቲንግ ትሉታላችሁ። በመቀጠልም ፐርሚሽን የሚለው ውስጥ ትገባላችሁ። ፐርሚሽን የሚለው ውስጥ ከገባችሁ በኋላ እንደምታዩት ፋይል ኤንድ ሚዲያ የሚለው ነው ታለው ሆኗል። እሱን አንዴ ነክታችሁ አሉ ማኔጅመንት ኦፍ ኦል ፋይል የሚለው ላይ ካረጋችሁት በኋላ ወደ ኋላ ተመልሳላችሁ። እንደምታዩት ፋይል ኤንድ ሚዲያ አሉ ሆኗል። አሁን ተመልሰን እንከፍተዋለን። እንደምታዩት ጌማችን ሰርቷል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።